ከመልካም ሽቱ መልካም ስም ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ልቅሶ ቤት መሄድ ይሻላል። እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና ከሳቅ ሐዘን ይሻላል። ከፊቱ ሐዘን የተነሳ ልብ ደስ ይሰኛልና የጠቢባን ልብ በልቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። ሰው የሰነፎች ዜማ ከሚሰማ ይልቅ የጠቢባንን ተግሣጽ መስማት ይሻለዋል። ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው፣ ይህም ደግሞ ከንቱ ነው። ግፍ ጠቢቡን ያሳብደዋል፣ ጉቦም ልቡን ያጠፋዋል። የነገር ፍጻሜ ከመጀመሪያው ይሻላል፣ ታጋሽም ከትዕቢተኛ ይሻላል። በነፍስህ ችኩል አትሁን፣ በሰነፍ ብብት ያርፋልና። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ብለህ አትናገር። የዚህን ነገር በጥበብ አትጠይቅምና ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍ ይሰጣል። የጥበብ ጥላ እንደ ገንዘብ ጥላ ናትና፣ የእውቀትም ብልጫዋ ጥበብ ገንዘብ ላደረጋት ሕይወትን እንድትሰጥ ነው። የእግዚአብሔርን ሥራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል? በመልካም ቀን ደስ ይበልህ፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳገኝ እግዚአብሔር ይህንም ያንም ደስ ያሰርተዋል። ጻድቅ በጽድቁ ሲጠፋ ሟርተኛም በክፋቱ እጅግ ዘመን ሲኖሩ ይህን ሁሉ ከንቱ በሆነ ዘመን ያየሁ። እጅግ ጻድቅ አትሁንን፣ እጅግ ጠቢብም አትሁንን እንዳትጠፋ። እጅግ ክፉ አትሁንን፣ ልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት። እግዚአብሔርን የሚፈራ ከሁሉ ይወጣልና ይህን ብትይዝ ከዚያም ደግሞ እጅህን ባታርቅ መልካም ነው። በከተማ ከሚኖሩ ከአስር ገዢዎች ይልቅ ጥበብ ጠቢብን ታበረታለች። በምድር ላይ መልካምን
የሚሸራ ኃጢአትም የማደርግ እድካ አይገኝምና ባሪያ ሲረግም እንዳትሰማ በሚጫወቱበት ቃል ሁሉ ልብህን አትቃል። አንተ ደግሞ ሌሎችን እንደ ረገም ልብህ ያውቃልና ይህን ሁሉ በጥበብ ፈተነው። ጠቢብ እሆናለሁ አልሁለ እርሷ ግን ከኔ ራቀች። የሆነው ራቀ እጅግም ተለከ፣ መርምሮ የሚያገኘውስ ማን ነው? አውቅና መረምር ዘንድ ጥበብንና የነገሩን ሁሉ መደምደሚያ ፈልግ ዘንድ ደው ኃጢአትም ስንፍና መብደት እንደ ሆነች አውቅ ዘንድ እኔ በልቤ ዞርሁ። እኔም ከሞት ይልቅ የመረረ ነገር መርምሬ አገኘሁ። እርሷም ልቧ ወጥመድና መርበብ የሆነ እጆቿ እግር ብረት የሆኑ ሴት ናት። በእግዚአብሔር ፊት መልካም የሆነ ከእርሷ ያመርጣለሁ። ኃጢአተኛ ግን ይጠመድባታል። አንዱን በአንዱ ላይ ጀመር ወደ ነገሩ ሁሉ